ሰላም ሰላም እንዴት ናችሁ? ውድ ተመልካቾቼ ዛሬ ደግሞ የጣላኝ ቂጣ እየጋገርኩ እገኛለሁ። ከለሩ እንደምታዩት ይሄንን ይመስላል። ግብአቶቹ የተጠቀምኳቸው ገብስና በቆሎ፣ ትንሽ ጥቁር ጤፍ ነው የተጠቀምኩት። እዚህ ጋር እንደምታዩት እየጋገርኩ ነው። እዛ ጋር ደግሞ ጥንስሳችን አለ፣ አብረን የጠነሰስነው ጥንስስ ማለት ነው። አሁን የሊጡን አቦካክ ላሳያችሁ። እዚህ ጋር እንደምታዩት እንደዚህ ነው ያወቀውት። ለምን እንዲመቸኝ ነው ለመጋገር በብረት ምጣዱ። እናንተ እንደሚመቻችሁ አድርጋችሁ ማውካት ትችላላችሁ። እዚህ ጋር እንደዚህ አድርጌ ጠፍጥፌዋል። እየበሰለ ነው። ቂጣችንን አሰራር እንጨርሳለን። ወዲያውኑ ቂጣችንን እናስገባለን። እየጨመረ ነው። በነገራችን ላይ መጠኔ 1 ኪሎ ጌሾ ቢሆን ግማሽ ኪሎ ብቅል ነው የተጠቀምኩት። ከዛ የቂጣችን ብዛት ደግሞ 5 ኪሎ ነው። 5 ኪሎ ቂጣ ነው የተጠቀምኩት። ከዛ ደግሞ አሻሮ 1 ኪሎ በቃ በአጠቃላይ 6 ኪሎ ማለት ነው። እናዋህደዋለን በደንብ እንዲብላላ። ዛሬ ያው 6ኛ ቀኑ ነው፣ ግን በ5ኛ ቀኑ መጨመር ይቻላል። እዚህ በመቀጠል አሻሮ ነው የምንጨምረው ማለት ነው። አሻሮ ከሁለት ቀን ምናምን በቃዋል። ከሁለት ቀን በኋላ ነው አሻሮ የሚገባው። ከሁለት ቀን በኋላ በቃ መግባት ይችላል። ያው ቂጣው ከተብላለ ምንም ችግር የለውም። ጣላችን እንግዲህ በዚህ መልኩ እየቀጠለ ነው። አብረን እስከ መጨረሻው የምናየው ይሆናል። እናመሰግናለን።